ሰላም ሰላም ቅዱሳን ወገኖቼ ተመልካቾቼ የአባቴ ብሩካን በዓለም ዙሪያ ያላችሁ የጌታችን የመድኃኒታችን ጸጋና ሰላም ይብዛላችሁ። እንዴት አላችሁልኝ? እግዚአብሔር አምላካችን ስሙ የተባረከና የተመሰገነ ይሁን። እንደ ወትሮ ያው የእግዚአብሔር ቃል አብረን እንካፈላለን። ዛሬ የምንካፈለው የእግዚአብሔር ቃል የሚገኘው ሉቃስ ወንጌል ምዕራፍ 8 ቁጥር 1 እንደውም ትንቢተ ሕዝቅኤል ምዕራፍ 36 ከቁጥር 9 እስከ 11 ያለውን እግዚአብሔር ቃል እንካፈላለን። እግዚአብሔር ይናገረናል። እግዚአብሔር በቃሉ ወደ ልባችን ይደርሳል፣ ያጽናናናል፣ ያበረታናል። ይህን ሁሉ ለሚያደርገው ለመንፈስ ቅዱስ ክብር ለሱ ይሁንለት። እግዚአብሔር አምላካችን ስሙ የተባረከ ይሁን። ሉቃስ ወንጌል ምዕራፍ 8 ቁጥር 1 በጌታ በኢየሱስ ስም አነባለሁ። ከዚህ በኋላ እየሰበከና ስለ እግዚአብሔር መንግሥት የምስራች እየተናገረ በከተማይቱም በመንደሩም ያልፍ ነበር። 12ቱም ከእርሱ ጋር ነበሩ ይላል። እንዲሁ ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 9 እስከ 11 እነሆ እኔ ለእናንተ ነኝና ወደ እናንተም እመለከታለሁ፣ እናንተም ትታረሳላችሁ፣ ይዘራባችሁማል። እኔም የእስራኤልን ቤት ሰዎችንም ሁሉንም አበዛችኋለሁ፣ በከተማችሁም ሰዎች ይኖሩባታል፣ ባድማዎቻችሁም ስፍራ ይሰራሉ፣ ሰውና እንስሳንም አበዛቸዋለሁ፣ እነርሱም ይበዛሉ ያፈሩማል ይላል። እግዚአብሔር አባት እግዚአብሔር አምላካችን የከበርክ ንጉሳችን የእኛ መሪ የምትለን የማታጣ በዘመናት መካከል ተናግረህ የምታስደስት ከሰፈር የምታወጣ ከፍርሃት ከድንጋጤ የወጣንብህ ዛሬም ቃልን ልንሰማ ባሪያ ይሰማልና ተናገር ተብሎ እንደተጻፈ ጌታ ሆይ ለሚሰሙቱ ሁሉ ለተናጋሪውም ጸጋን የምትሰጥ የጸጋ ሁሉ ባለቤት አንተ ሆይ በመካከላችን ተገኝተ ለሚሰሙቱ ሁሉ ጥያቄያቸው በዚህ ቃል እውነት እልባት እንዲያገኝ እነሆ ጌታ ሆይ እንዲነኩ፣ እንዲባረኩ፣ እንዲፈወሱ፣ እንዲዳሰሱ በዚህ ቃል እውነት እንድትደርስ አንተን ለመንን። የሚሆነው ሁሉ ለአንተ ክብር ይሁን በጌታ በኢየሱስ ስም አሜን። እንግዲህ ዛሬ ሉቃስ ወንጌል ምዕራፍ 8 እና ትንቢተ ሕዝቅኤል ምዕራፍ 36 ከቁጥር 9 እስከ 11 እንደውም ሉቃስ ወንጌልም አልፈን ምዕራፍ 7ም ወደኋላ ተመልሰን የምናይበት ይሆናል። ስለዚህ ዛሬ የሰጠሁት ርዕስ ጌታ ኢየሱስ ክርስቶስ በሰፈራችሁ ያልፋል የሚል ርዕስ እንካፈላለን። ኢየሱስ ክርስቶስ በሰፈራችሁ ያልፋል። እንዲህ ብዬ በምልበት ጊዜ ኢየሱስ ክርስቶስ በዚህ በሉቃስ ወንጌል ምዕራፍ 8 ላይ ስለ እግዚአብሔር መንግሥት የምስራቹን እየተናገረ በከተማይቱም በመንደሩም ያልፍ ነበር። ኢየሱስ ክርስቶስ በሚያልፍበት ሰፈር የሰላም ሰፈር፣ እንቆቅልሽ የተፈታበት ሰፈር፣ ደስታ የሰፈነበት ሰፈር፣ ሕዝቡና ለሕዝቡ ተድላ የሚሆንበት፣ ሰማያዊ የሚሸትበት፣ ከምድር ጋር የሚላቀቁበት፣ ተስፋቸው የሚታደስበት፣ መንገዳቸው የሚቀናበት፣ ሰማያዊ የሆነውን እርካታ የሚካፈሉበት ነበር። ኢየሱስ ክርስቶስ በሚያልፍበት ሁሉ ሰላም አለ። ኢየሱስ ክርስቶስ በከተማ በመንደሩም ያልፍ ነበር ይልና 12ቱም ከእርሱ ጋር ነበሩ። የሚገርም ነገር ኢየሱስ ክርስቶስ ዛሬ እንዲህ በሚል አካፍላችኋለሁ። ኢየሱስ ክርስቶስ በነገራችሁ ላይ ያልፋል። ኢየሱስ ክርስቶስ አያልፋችሁ። ብዙ ሰዎች ሰው አልፋችሁ ሊሆን ይችላል። በሰው ተረስታችሁ ሊሆን ይችላል። ሰው ረስቷችሁ
በሰው ተከታች ሰው ከድቷችሁ ሊሆን ይችላል። የሚገርም ዛሬ የማወራላችሁ የልባችሁ ወዳጅ የሆነ የማይሰበር ምርኩዛችሁ፣ የማይደርቅ ምንጫችሁ ኢየሱስ ክርስቶስ ነገር የማይሰወርበት እልባት የሚሰጥ ለታመመ ፈዋሽ፣ ላዘነ አጽናኝ፣ ለወደቀ ለሚነሳ እምባን አባሹ ኢየሱስ ወደ ሰፈራችሁ ያልፋል። ኢየሱስ ክርስቶስ በሚያልፍበት ጊዜ ያለፋቸው ሰዎች ነበሩ። ኢየሱስን ያልፈለጉ፣ ኢየሱስን ያልተጠጉ፣ ኢየሱስን ያልተናፈቁ፣ ኢየሱስ ክርስቶስ ስለ እግዚአብሔር መንግሥት ስፍራ ያልሰጡ የታለፉ ሰዎች ነበሩ። መጽሐፍ ቅዱሳችን ውስጥ ስናገር ኢየሱስ ክርስቶስን የተቀበሉ ሰዎች እስራታቸው እንደተፈታ፣ እንደ ዘኬዎስ ኢየሱስን ቤቱ ይዞ የገባ ወደ ልቡ የጋበዘ ኢየሱስ ክርስቶስን የቀረቡ ሰዎች ኢየሱስን ያገኙ በቤታቸው እልባት ይሆናል። የሚገርማችሁ ነገር ስለ እናንተ የሚመለከት ስለ እናንተ የሚገደው ኢየሱስ ነው። መጽሐፍ ቅዱሳችን ላይ ዕብራውያን ምዕራፍ 13 ቁጥር 6 ላይ እርሱ ራሱ አልለቅህም ከቶም አልተውህም ብሏልና፣ ስለዚህ በድፍረት ጌታ ይረዳኛል፣ ሰው ምን ያደርገናል እንላለን። ለምን ቢባል ኢየሱስ ክርስቶስን ተጠግታችሁ ዛሬ በነገራችሁ ላይ መንገዳችሁ ላይ ቻሌንጅ የገጠማችሁ፣ ዛሬም ሐዘን የገጠማችሁ፣ ተስፋ የቆረጣችሁ ኢየሱስ ወደ ሰፈራችሁ ያልፋል። ኢየሱስ እንዳልፋችሁ፣ ኢየሱስ ክርስቶስ እንዳልፋችሁ፣ ኢየሱስ ክርስቶስ ራሳችሁን ለክርስቶስ ራሳችሁን ለጌታ የምታሳዩ ኢየሱስ ክርስቶስ ቤታችሁን ይጎበኛል። ኢየሱስ ክርስቶስ ትውልዳችሁን ይጎበኛል። ኢየሱስ ክርስቶስ በቤታችሁ ጉብኝትን ያደርጋል። መጎብኘት የምትፈልጉ እየጠበቃችሁ ያላችሁ፣ እየተጠማችሁ ያላችሁ የምስራች እነግራችኋለሁ። ኢየሱስ ዛሬ በሰፈራችሁ ያልፋል። ጥያቄያችሁን ሊመልስ፣ ቀንበራችሁን ሊሰብር፣ እንቆቅልሻችሁን ሊፈታ ኢየሱስ በሰፈራችሁ ያልፋል። አሁን በዚህ በሕዝቅኤል ምዕራፍ 36 ቁጥር 9 እስከ 11 ላይ በምንመለከትበት ጊዜ የእስራኤል ሕዝብ ተስፋ ቆርጦና ቆዝሞ ባሉበት ጊዜ እግዚአብሔርን በተጣሩ ጊዜ እግዚአብሔር እንዲህ አላቸው፣ እነሆ አላቸው። ቁጥር እነሆ እኔ ራሴ ለእናንተ ነኝ፣ ወደ እናንተም እመለከታለሁ፣ አያቸዋለሁ፣ ላያችሁ መጥቻለሁ፣ ልጎበኛችሁ መጥቻለሁ። እኔ እኮ ራሴ ለእናንተ ነኝ። እነሆ እኔ ለእናንተ ነኝ፣ ወደ እናንተም እመለከታችኋለሁ፣ አያቸዋለሁ። ያላችሁበት ሰቆቃ፣ ያላችሁበት ፍርሃት፣ ያላችሁበት ደንግጣችሁ ፈርታችሁ በርግጋችሁ ያላችሁበት ሁኔታ ውስጥ እኔ አያቸዋለሁ፣ እመለከታቸዋለሁ። ወገኔ ሆይ ኢየሱስ ክርስቶስ ያያል፣ ይመለከታል። ነገር የማይሰወር ሊያይ ይመጣል። ወደ ሰፈር ይመጣል። ወደ ተቸገርክበት፣ ወደ ተጨነክበት፣ ወደ ፈራህበት፣ ወደ ቆዘምክበት ኢየሱስ ጥያቄን ልባት ሊሰጥ ይመጣል። እነሆ እኔ ለእናንተ ነኝ፣ ወደ እናንተም እመለከታለሁ፣ እናንተም ትታረሳላችሁ፣ ይዘራባችሁማል። የእስራኤል ሕዝብ በዛን ዘመን ከቀያቸው ተፈናቅሎ በጠላት ተገፍቶ ቀያቸውን ከለቀቁ በኋላ ነቃ ብሎ መንፈሳቸው ከነቃ በኋላ ካስተዋሉ በኋላ እግዚአብሔርን ከመጥራት ራሳቸውን ሰውሮ ነበር። እግዚአብሔርን ከመፈለግ ራሳቸውን ሰውሮ ነበር። በራሳቸው ዙሪያ ያጠነጥኑ ነበር። ይሁን እንጂ ግን ወገኖቼ ሆይ ዞር ብሎ ወደ እግዚአብሔር ሆይ ስሉ እግዚአብሔር እነሆ አለ፣ እኔ ለእናንተ ነኝ፣ ወደ እናንተም እመለከታለሁ። እናንተ ተዋችሁኝ እንጂ እኔ አልተወኳችሁም። እናንተ ፊታችሁን አዞራችሁ ከእኔ እንጂ እኔ ፊቴን አላዞርኩም። ስለዚህ እነሆ እኔ ለእናንተ ነኝ፣ ወደ እናንተም እመለከታችኋለሁ፣ አያቸዋለሁ። እናንተም ትታረሳላችሁ፣ ይዘራባችሁማል፣ የዘር መቀበያ ትሆናላችሁ። ዛሬ ይሄ ቃል ስነገር ይሄ የእግዚአብሔር ቃል ለሕይወታችን የሚጠቅም የእኛን ነገር
ነክቶ የሚቀይር ከአምላካችን ዘንድ ወጥቶ የሚሻው ሳያደርግ የማይመለሰው የእውነት ቃል ተቀብላችሁ ዛሬ ድል በሕይወታችሁ ላይ የምታውጁ ሰዎች እግዚአብሔር ያያችኋል፣ ያየኛል፣ አይተወኝም። እንደ ሰው አይደለም፣ እንደናገሌ አይደለም። ኢየሱስ ያያል። እናንተም እኔ ወደ እናንተ እመለከታለሁ፣ አያቸዋለሁ፣ እመለከታቸዋለሁ። እናንተም ትታረሳላችሁ፣ ይዘራባችሁማል፣ ወደ ቀያችሁም ትመለሳላችሁ። ሰውንም አበዛለሁ፣ ሁሉንም አበዛለሁ። እኔ እናንተን በማብዛት እባርካቸዋለሁ፣ እጎበኛቸዋለሁ፣ አያቸዋለሁ። ወገኔ ሆይ ጌታ ዛሬ በሰፈሪ ያልፋል፣ በነገሪ ላይ ያልፋል፣ ሊሰራ ያልፋል፣ ሊያበጃጅ ያልፋል፣ ታሪክን ሊቀይር ያልፋል፣ ሊዳስስ ያልፋል። ኢየሱስ ያልፋል። የማያልፍ እንደ ሰው ያልሆነ እንደ ሰው የማያይ ኢየሱስ ዛሬ በሰፈር ያልፋል። እዚህ ስፍራ ላይ ኢየሱስም ቁጥር 8 ላይ ምዕራፍ 8 ሉቃስ ምዕራፍ 8 አሁን እንዳነበብነው ከቁጥር 1 ጀምሮ ኢየሱስም ከዚህ በኋላ እየሰበከ ስለ እግዚአብሔር መንግሥት የምስራችን እየተናገረ በከተማይቱም በመንደሩም ያልፍ ነበር። ኢየሱስ በመንደር ውስጥ ያልፋል። በጥያቄ ላይ ኢየሱስ ያልፋል። ተራራ ይናዳል። ጥያቄ ስፍራ ያጣል። ከኢየሱስ ጋር ትዘረጋለህ። ማዳኑን ታያለህ። ለነገር ልባት ታገኛለህ። ኢየሱስ ሆይ እለፍ በለው። በነገሬ ላይ እለፍ፣ ይፈቅድልሃለሁ። አትለፈኝ፣ እለፍልኝ በሉት። አንተን እፈልጋለሁ በሉት። መጽሐፍ ቅዱሳችን ውስጥ ሉቃስ ወንጌል ምዕራፍ 7 ከቁጥር 11 እስከ 16 በምንመለከትበት ጊዜ ጌታ ኢየሱስ ክርስቶስ ናይል ወደምትባል ከተማ እንደሄደ በማለዳ ተነስቶ ናይል ወደምትባል ከተማ እንደሄደ መጽሐፍ ቅዱሳችን ይነግረናል። ወደ ናይል ወደምትባል ከተማ በማለዳ ተነስቶ ኢየሱስ በሚሄድበት ጊዜ አንድ ሴት ልጇ ሞቶባት አዝና ቆዝማ ልብ በሐዘን ተነድፎ በመራራ ሐዘን ውስጥ ሆና ማቅ ለብሳ ባለችበት ኢየሱስ ክርስቶስ ደረሰ። ኢየሱስ ወደ ናይል ከተማ በሚደርስበት ጊዜ ቀባሪዎቹ የሞተውን ልጇን ሊቀብሩ እየሮጡ እየፈጠኑ ባሉበት ጊዜ ኢየሱስ ክርስቶስም ወደ ናይል ከተማ በር ላይ ተገናኙ። ሬሳውን የተሸከሙ ሰዎች ኢየሱስ ጋር ተገናኙ። ኢየሱስ ያ የልጁ እናትን ቆዝማ አዝና እያለቀሰች አዝና አገኛት፣ አዘነላት ይላል። ሉቃስ ወንጌል ምዕራፍ 7 ከ11 እስከ 16 ላይ ስትመለከቱ ታገኙታላችሁ። ኢየሱስ ክርስቶስ አዘናውን አየ። ይህችን ሴት አዘነላት ይላል። አዘነላት፣ አታልቅሺ፣ አዘነላትና አታልቅሺ አላት። ዞር ብሎ ቃሬዛውን ነካ ይልና እልሃለሁ አንተ ጎበዝ፣ እልሃለሁ ተነሳ። ወዲያውኑ ተነሳ። ሚገርም ቀና ብሎም ቁጭ አለ ይልና ይናገርም ጀመረ ይላል። ይናገርም ጀመረ ካለ በኋላ ወስዶም ለእናቱ ሰጣት ይላል። ሬሳውን የተሸከሙ የሮጡ የነበሩ ሰዎች እንኳን ቆሙ። ይሄ ብላቴና ኢየሱስ አስነስቶ ለእናቱ ሰጣት። እንዲህ አሉ ይላል። ሰው ሁሉ ፈሩ። ፈርቶም እንዲህ አሉ፣ እግዚአብሔር ሕዝቡን ጎበኘ፣ በመካከላችን ነቢይ ተነስቷል አሉ። እግዚአብሔርን አመሰገኑ ይላል። የዚች ሴት ኢየሱስ ክርስቶስ ወደ እሷ መጣ። ወደ ጥያቄዋ መጣ። ወደ ተቸገረችበት፣ ወደ አለቀሰችበት፣ ወደ አዘነችበት፣ ወደ ቆዘመችበት መጣ። እቺ ሴት መበለት ነበረች። ስፍራ ላይ ስናገር እንዲሁም አንድ ልጅ ነበራት፣ ልጇም ሞተ። መበለት ናት። ኢየሱስ ክርስቶስ ወደ ሰፈራ መጣ። የሞተውን ያው አድርጎ እጇ ላይ ሰጣት። ዛሬ ነግራችኋለሁ፣ የሞተባችሁ ነገር አለ፣ ያመለጣችሁ ነገር አለ። ኢየሱስ ወደ ሰፈራችሁ ያልፋል። ለኢየሱስ አሳዩ። ኢየሱስ በሰፈሬ ታልፋለህ በሉት። አታልፈኝም፣ ታልፍልኛለህ፣ ነገሬን ትሰራለህ፣ ነገሬን ታበጃጃለህ፣
ነገሬን አንተ ያው ታደርጋለህ። የሞተ ነገሬን ሕይወት ትሰጠዋለህ። ልትሰራ ትመጣለህ። ልታበጃጅ ትመጣለህ። ታሪክ ልትቀይር ትመጣለህ በሉት። ኢየሱስ ክርስቶስ በሰፈራችሁ ያልፋል። በነገራችሁ ላይ ያልፋል። በጥያቄያችሁ ላይ ያልፋል። ሊሰራ፣ ሊያበጃጅ፣ ታሪክ ሊቀይር፣ የሞተ ነገሩን ሕያው ሊያደርግ ኢየሱስ ያልፋል። ወገኔ ሆይ ኢየሱስን ጥራ። በነገሪ ላይ ኢየሱስን ጥራ። ኢየሱስ በቤት ታሪክ ይሰራል። የሞተ ነገር ሕያው ይሆናል። የተቆረጠ ነገር ይቀጥላል። ያመለጠ ነገር በእጅ ላይ ይገባል። እነግራችኋለሁ የተወደዳችሁ ኢየሱስ ክርስቶስ በሚያልፍበት ጊዜ ሰላም ይሆናል። የሰላም ሰፈር ይሆናል። የሰላም ከተማ ይሆናል። እግዚአብሔር ጌታችን ኢየሱስ ክርስቶስ በከተማችን ይለፍ፣ በኢትዮጵያ ላይ ይለፍ። አንድ ኢየሱስ ይነሳልን። ኢየሱስ ሲነሳልን፣ ሲነሳ ሲያልፍ፣ በነገራችን ላይ ሲራመድ፣ በነገራችን ላይ ወገኖቼ ሆይ ተነስቶ ነገራችንን ሲያይልን እረፍት ይሆናል። ዛሬ ለኢየሱስ ፍቀዱት። ደጆቻችሁን ክፈቱ። እናንተ መኳንንቶች በሮቻችሁን ክፈቱ። እናንተ አለቆች በሮቻችሁን ክፈቱ። የተወደዳችሁ ኢየሱስ እንዲያልፍ ፍቀዱለት። በሕይወታችሁ ኢየሱስ እንዲያልፍ፣ በነገራችሁ ላይ ኢየሱስ አልፎ እንዲሰራላችሁ ኢየሱስን ፍቀዱለት። ዛሬ ኢየሱስ ክርስቶስ በነገሪ ላይ ያልፋል። ነገሪን ይሰራል። ታሪክን ይቀይራል። ጋብዞ ወደ ቤት፣ ጋብዞ ወደ ነገሬ ኢየሱስ ያልፋል። ኢየሱስ ክርስቶስ በሰፈራችሁ ያልፋል። በነገራችሁ ላይ ያልፋል። ኢየሱስ እልባት ይሰጣል ለነገራችሁ ለተጨነቃችሁበት። እቺ ሉቃስ ወንጌል ምዕራፍ 7 ቁጥር 11 እስከ 16 ላይ እቺ ሴት ማንም ሊያጽናናት አልቻለም። ሐዘኗ በስቷል። ልጇ ሊቀበር ነው። ቀባሪዎች ፈጥኖ እየሮጡ ነው ያሉት። ግን ኢየሱስ መጣ፣ አዘንላት፣ አታልቅሽ ያላት። ልጇን የሞተውን አስነሳ፣ በእጇ ሰጣት። በቤቷ ሐዘን የነበረ ሐዘን ወደ ደስታ ተቀየረ። ለቅሶ ወደ ዝማሬ ተቀየረ። የሐዘን ምዕራፍ ተቀደደ። ዛሬ አዝናችሁ ያላችሁ፣ ቆዝማችሁ ያላችሁ፣ ፈርታችሁ ያላችሁ፣ በዓለም ዙሪያ ያላችሁ እነግራችኋለሁ ኢየሱስ በነገራችሁ ላይ ያልፋል። ኢየሱስ በሰፈራችሁ፣ በቀያችሁ፣ በጉዳያችሁ ላይ ያልፋል። ኢየሱስ ሲመጣ ባዶ እጅ አይመጣም። ኢየሱስ ሊጎበኝ ይመጣል። ታሜ ቢሆን ትፈወሳል። አዝኔ ቢሆን ትጽናናለህ። ኢየሱስ ክርስቶስ ደስ ያሰኛል። ወገኖቼ ወይ ገላትያ መጽሐፍ ላይ መጽሐፍ ቅዱስ ሲናገር ክርስቶስ ኢየሱስ እርሱ ሰላማችን ይላል። ሰላማችን የሆነ ክርስቶስ በሰፈራችሁ ያልፋል። ሰላም ያመለጣችሁ፣ ደስታ ያጣችሁ፣ መከራ በዙሪያችሁ የሚያደባ የምስራች ነግራችኋለሁ። ኢየሱስ ክርስቶስ በሰፈራችሁ በነገራችሁ ላይ ያልፋል። ኢየሱስ ክርስቶስ ጌታ አምላካችን ሆይ ስለነበረን ስለ ያው ቃል ስለከበረ ስለሚሰራ ስለሚነቅል ስለሚተክል ስለሚያፈርስ ስለ ያው ቃል አመሰግናለሁ። ኢየሱስ አንተ አልፈህ የወገኖችን የተጨነቁትን የተጠበቡትን ግራ የተጋቡትን ደርሰ ነገራቸውን እንድትፈውስ ሰፈራቸውን እንድትጎበኝ ጉብኝት እንዲሆንላቸው መነካት እንዲሆንላቸው ፈውስ እንዲሆንላቸው አልፎ መሄድ እንዲሆንላቸው እኔ ጸልያለሁ። ስለሰማህን ሁሌም ስለምሰማን ክብር በሰማይ በምድር ለከበርከው ላንተ ይሁን በጌታ በኢየሱስ